አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት ለበርካታ ሳምንታት መከላከያ ቁጥጥር ስር የነበረችው የቋሪት ከተማ በተለያዩ አቅጣጫዎች በተሰነዘረበት በፋኖ ኃይሎች ማለት ነው ከተማዋን ወይ ወረዳዋና ከተማ ዳቢ የምትባለውን ከተማ ለቆ ወደ ፍኖተ ሰላም መንገድ ላይ በአድንጋ የምትባል ቦታ ላይ ተከቦ ይገኛል። ውጊያው አላቆመም። ነገር ግን ሙሉ በሙሉ ቋሪት የምትባለው ከተማ እና ወረዳ ሙሉ በሙሉ ከመከላከያ ኃይል ጸድታለች። በተደረገው ውጊያ ከባድ ክሳራ ነው የደረሰበት። ስንቅም ትጥቅም ቁስለኛ ሙትም ተገኝቷል። እንደዚሁም ቋሪት ላይ እንደተደረገው ውጊያ በአራት አቅጣጫ የፈረስ ቤት ከተማን በመክበብ የፋኖ ኃይሎች መከላከያ ከተማ ውስጥ ብቻ ተቆጣጥሮ ይገኝ ነበረ። ነገር ግን በአራቱም አቅጣጫዎች እጅግ በጣም በተናበበና መስዋዕትነቱ በጣም በቀነሰ መልኩ የፈረስ ቤት ከተማን መከላከያ ወጥቶ የፋኖ ኃይሎች ከተማዋን ተቆጣጥረዋታል። በአራቱም አቅጣጫ ማለትም በአዴት በኩል የሚመጣው አንድ መንገድ አለ። ሌላው ደግሞ በምስራቅ ጎጃም በኩል የሚመጣ አለ። በቋሪት የሚመጣ መንገድ አለ። ሌላው አራተኛው በደንበጫ በኩል የሚመጣ መንገድ አለ። እዛው ከተማው ላይ በጣም ከፍተኛ የሆነ ድል ነው የተመዘገበው። ምናልባትም መከላከያ ወደ ደንበጫ አካባቢ በመሸሸቱ ምክንያት የደጋዳሞት ፋኖዎች ወይም የፈረስ ቤት ፋኖዎች ክትትል እያደረጉበት ይገኛሉ። በሰዓት ወይም በአጭር ሰዓት ውስጥ ደንበጫ ውጊያ ይነሳል ተብሎ ይጠበቃል። ወለጋ አካባቢ ሂደው አርሰው ነግደው የሚኖሩበት አካባቢ ነበረ። ነገር ግን ከወለጋ በተደረገባቸው የዘር ማጥፋት ፍጅት ራሳቸውን እየተከላከሉ በርካታ ገበሬዎች ንብረታቸውን ትተው ከብቶቻቸውን ትተው እርሻቸውን ትተው ወፍጮ መኪናቸውን ትተው ከወለጋ ተሰደው የመጡበት አካባቢ ነው። ምናልባት ወደ ወለጋ ምስራቅ ወለጋ አካባቢ ከ90% የሚሆነው ገበሬ ከጎጃም ይባል እንጂ ከነዚህ ሶስት ወረዳዎች ነው በዋናነት ገበሬው ሄዶ ሲያርስና ከአካባቢው ህብረተሰብ ጋር ተዋልዶ ተዛምዶ ተግባብቶ የሚኖርበት አካባቢ ነበረ። ነገር ግን በተቀናጀ ሁኔታ የመከላከያ ኃይልና ወይም የኦሮሚያ ክልል ኃይልና ሸኔ ባደረሱበት ከፍተኛ የዘር ማጥፋት ፍጅት በጣም ለረጅም ዘመናት ያፈራው ንብረቱን ትቶ እጅግ በጣም በቁጭትና በብሽቀት በተወለደበት አካባቢ ተቀምጦ ነበረ። አሁንም በተቀመጡበት አካባቢ የመከላከያ ኃይል መጥቶ ሊያጠፋቸው ሲፈልግ መጀመሪያም ብሽቀት ስለነበረባቸው ንዴት ስለነበረባቸው እጅግ በጣም ተደራጅተው ነው እየተከላከሉ እያጠቁ ያሉት እንጂ ቦታው ለመንግስት ፋብሪካ የለውም። መንገዱ በጣም አስፋልት አይደለም፣ የኢንዱስትሪ አካባቢ አይደለም። ማህበረሰቡ በጣም ተበታትኖ በጣም ዝቅተኛ ቁጥር ያለው ማህበረሰብ የሚኖርበት አካባቢ ነው። መንግስትም ይህን ያውቀዋል። ከ100,000 ከ200,000 በላይ የተፈናቃይ ስደተኞች ከነዚህ ከሶስት ወረዳዎች ለመጣ ይሄ ኃይል ተደራጅቶ መልሶ ያጠቃኛል ብሎ ስላሰበ ትኩረት ያደረገው በዋናነት እነዚህን ሰዎች ለማጥቃት ነው። እነሱ ደግሞ በተደራጀ መልኩ ከፋኖ ጋር አብረው ተናበው ነው ጥቃት እያደረሱበት ያለው። ነገር ግን የክልሉ ፕሬዝዳንት አረጋ ከበደ በጋዳሞት ላይ በሄሊኮፕተር ሂዶ የአካባቢውን የሀገር ሽማግሌዎች መንቀሳቀስ የማይችሉ መነኮሳትን ህፃናትን ሰብስቦ መዋቅር ዘረጋለሁ ብሎ ድስኩሩን አሰምቶ መጥቷል። ነገር ግን እንግዲህ በሄደ 2 ሳምንት ባልሞላ ጊዜ ውስጥ ሁለቱንም ወረዳዎች ማለት ይቻላል ለቆ ወደ ደንበጫ ሸሽቷል። በሌሎች አካባቢዎችስ ያለው አጠቃላይ እንቅስቃሴ ምን ይመስላል? እንግዲህ በፍኖተ ሰላም ከተማ በጣም ዋና የምዕራብ ጎጃም የዞን ዋና ከተማ ነች። እዛ ላይ 3 ወታደራዊ ቤዝ አለው መንግስት። ከነዚህ ከ3 ወታደራዊ ቤዞች እየተወረወረ ሲፈልግ ሰከላን፣ ሲፈልግ ቋሪትን፣ ሲፈልግ ደንበጫን፣ ሲፈልግ ፈረስ ቤትን፣ ደጋዳሞትን፣ ሲፈልግ ቡሬን፣ ሲፈልግ ማንኩሳን እየተወረወረ የሚያጠቃበት አካባቢ ነበር። ዛሬ ከጠዋቱ 12 ሰዓት አካባቢ ጀምሮ በሁለቱ ካምፖች አሉ የተወሰኑ ሻለቃዎች በከተማው እምብርት ላይ የሚገኘው ላህ ወንዝ የተባለ ወንዝ አለ። እዛ ወንዝ ጥግ ላይ እርስ በርሳቸው ተጋደሉ። መሳይ እንግዲህ ምክንያታቸው አልታወቀም። 4 የመከላከያ ኃይሎች ከወንዙ ዳር ሞተዋል። ሌሎችም ቆስለው በቅርብ ርቀት 1 ኪሎ ሜትር ባልሞላ ርቀት ላይ አንድ የመንግስት ሆስፒታል አለ፣ የነባር ሆስፒታል ነው። 6ቱ የመከላከያ ቁስለኞች እዛ ሆስፒታል ውስጥ ገብተዋል። ምክንያታቸው አልታወቀም። እንግዲህ በተደረገው ውጊያ የኛ ክል ጉዳት
ይድረስ እንጂ ለማስቆም ከፍተኛ የሆነ ጦር መጥቶ በመሃላቸው ገብቶ ሌላ ጦር ነው በመሃል በገላጋይ ነው የተለያዩት። ነገር ግን ምክንያታቸው ገና አልታወቀም። ይሄ ነው በፍኖተ ሰላም ከተማ ያለው አዲስ ነገር። ሌላው ከፍኖተ ሰላም ተወርውሮ አንድ ሻለቃ ጦር በ9 ኪሎ ሜትር ርቀት ላይ የምትገኝ የማንኩሳ ከተማ አለች። እዛ ማንኩሳ ከተማ ላይ ፋኖ ይገባል ይወጣል። ቀን ላይ መከላከያ ይዘዋል። ነገር ግን መከላከያ እዛ ማደር ስለማይችል ተመልሶ ወደ ፍኖተ ሰላም ሲገባ ማታ መከላከያ ሲለቅ ፋኖች ይቆጣጠሩታል። ይሄንን ለአንዴና ለመጨረሻ ጊዜ ለማጽዳት ብሎ አንድ ሻለቃ ጦር ይዞ ከፍኖተ ሰላም ተነስቶ ማንኩሳ ከገባ በኋላ 25 የመከላከያ አባላት መከላከያን በመግዳት ፋኖን ተቀላቅለዋል። ይሄ ነገር ዝም ብሎ የመጣ አይደለም። ለረጅም ጊዜ የመከላከያ አባላቱና ፋኖች በውስጥ ለውስጥ ባደረጉት ስምምነትና ድርድር ራሳቸውን ተከላክለው ሙሉ በሙሉ 25 የመከላከያ አባላት ፋኖን ተቀላቅለዋል። በፍኖተ ሰላም ከተማ አቅራቢያ ማንኩሳ የተከሰተው ነገር ይህ ነው። ሌላው ከትናንት በፊት በአማራ ክልል እንደነገርኩ ከሆነ በአማራ ክልል በእያንዳንዱ የወረዳ ከተማ ላይ የሀገር ሽማግሌዎችን የአካባቢው ማህበረሰብ ሰብስቦ 20 የሀገር ሽማግሌዎች በየወረዳ ከተማው ሽምግልና ተመርጠው ወደ ፋኖ ወደሚገኝበት አካባቢ ተንቀሳቅሰው ወደ የተወለዱበት አካባቢ ወይም ወደ የሚኖሩበት አካባቢ ምህረት ጠይቀው እንዲገቡ ትልቅ አሳይመንት ለሀገር ሽማግሌዎች ተሰጥቶ ነበረ። ይሄ ከዚህ በፊትም የተዘገበ ነገር ነው። በሁሉም ከተማ ነው ይሄ በአማራ ክልል በሁሉም ከተማ ቅዳሜና እሑድ ገበሬውን፣ የከተማውን ነዋሪ፣ የወረዳውን ህዝብ ሰብስበው ምርጫ አድርገው ነበረ። በዚህ ምርጫ መሰረት የተመረጡ በተወሰነ ደረጃ ወደ መንግስት ኢንፍሌት ያደረጉ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች በከፍተኛ የአካባቢ ማህበረሰቦች እንደሚናገረው በከፍተኛ ጥቅም የተደለሉ ሰዎች ናቸው ነው የሚባሉት። እነዚህ ሰዎች ተገደው ወደ ፋኖ ሂደው ፋኖዎችን አግባብተው ወደ የመኖሪያ ስፍራቸው በሰላም ተመልሰው እንዲኖሩ በተባለው መሰረት ዛሬ ከጠዋቱ 3 ሰዓት ላይ የምስራቅ ደንቢያ ዋና ከተማ ከጨዋይት የተነሱ የሀገር ሽማግሌዎች በሲኖትራክ ተጭነው ፋኖ ተቆጣጥሮ በሚገኘው ሳንኪሳ ከተማ ላይ የሻለቃ ደረጀ በላይ የሚመራውን ፋኖ ከተገናኙ በኋላ የሻለቃ ደረጀ በላይ መረጃው እነማን እንደሆኑ የተወለደበት አካባቢ ነው እነማን እንደሆኑ ጠንቅቆ ስለሚያውቅ 20ዎችንም ወዳልታወቀ ስፍራ ይዟቸው ሂዷል። ይሄ ነው የተደረገው። እንግዲህ ከዚህ ላይ ተጨማሪ መረጃ ለመስጠት የመንግስት ኃይል በተለይ የአማራ ክልል መሬት ያልቆነጠጠ የአማራ ክልል መስተዳደር ምንም አይነት የወረዳ መዋቅር ሳይዘረጋ መንግስት ነኝ የሚለው የአማራ ክልልን ህዝብ ጥያቄ አንድም ጥያቄ ሳይመልስ ዛሬ ጥያቄያችሁን ተው፣ የፌዴራል መንግስቱ ይሁን የኦሮሞ ብልጽግና ይግደላችሁ፣ ንብረታችሁን ይዝረፍ፣ በላያችሁ ላይ ይሰልጥን ብሎ እውቅና ሰጥቶ ሽማግሌዎችን መርጦ ወደ የቦታው እየላከ ነው ያለው። ነገር ግን የወጡበትን ዓላማ ጠንቅቀው የሚያውቁ ፋኖች ጊዜው ቢራዘምም የአንድ ሳምንት ጊዜ ተጨማሪ ጊዜ ቢሰጥም እስካሁን ድረስ የገባለት ኃይል ማግኘት አልቻለም። የገባለት ኃይል ባለማግኘቱ ምክንያት እዛው ፋኖ ባሉበት አካባቢ ከፍተኛ ሪስክ ወስደው የሀገር ሽማግሌዎች መንቀሳቀስ በቻሉባቸው ወረዳዎች እና ፋኖ በተቆጣጠራቸው አካባቢዎች እንግዲህ ሳንኪሳ በተባለው ቦታ መንግስት የላካቸውን ሰዎች አፍኖ ወደ አልታወቀ ስፍራ ወስዷቸዋል። ሌላው እንግዲህ የክልሉ መንግስት እንግዲህ እጃችሁን ስጡ፣ ትጥቃችሁን ፈታችሁ እጃችሁን ስጡ እያለ ነው። የመከላከያ አመራሮች ደግሞ ከነጥቃቸው ጉቡ እያሉ ነው። እየሰጡ ያሉ መግለጫ የተናበበ አይደለም። እንግዲህ በተለያዩ ሚዲያዎች እየተከታተል ነው እንደምንገኘው የፋኖ አመራሮች የሚሆኑ የፋኖ ታጋዮች በተለያየ ቦታ ላይ ምላሽ እየሰጡ ይገኛሉ። ከዚህ ምላሽ በዋናነት እንዲያው መንግስት እስከ ታህሳስ 30 ድረስ የአማራ ክልል ልዩ ኃይል፣ አድማ ብተና፣ ፖሊስ፣ ሚሊሻ ለፋኖ ኃይሎች እጁን እንዲሰጥ የሚል የግብረ መልስ ምላሽ ተሰጥቷቸዋል። ይሄንን እንግዲህ የፋኖ ኃይሎች ብዙ ምርኮና እጅ የሚሰጡ ሰዎችን ያገኛሉ ተብሎ ይታሰባል። ሌላውና የመጨረሻው ዜና እንግዲህ የአማራ ክልል እንደሚታወቀው አሁን የሰብል የመሰብሰብ ወቅት ነው። ገበሬውን እህሉን እንዲሰበስብ የግሬስ ፔሪድ ወይም የችሮታ ጊዜ ሰጥቶታል። ይህንን ተጠቅሞ የአካባቢው ማህበረሰብ ከፋኖ ኃይሎች ጋር ከከተማ ወጣቶች ጋር በመሆን ሰብልን እየሰበሰቡ
ኦልሞስት ወደ ማጠናቀቅ ደረጃ ደርሰዋል። አሁን ዛሬ የጎጃም ፋኖ ያወጣው መግለጫ እንደሚያሳየን ማንኛውም የክልሉ ምርት የሰብል ምርት ከክልሉ እንዳይወጣ የሚል ጠበቅ ያለ መመሪያ አውጥቷል። ይህን መመሪያ ጥሶ የተገኘ የእህል ነጋዴም ይሁን የመኪና አንቀሳቃሽ ከፍተኛ እርምጃ ይወሰድበታል ብሏል። በዚህ መሰረት እንግዲህ መንግስት አካባቢውን እንዳላረጋጋው አሁንም የፋኖ ትዕዛዝ ተፈጻሚ እንደሆነ የሚያሳይ ነገር ነው መሳይ እየሰማን ያለ ነው። እንደው በመጨረሻ አሁን እነሱ ይፋ ባደረጉት ወይም ለአንድ ሳምንት ባራዘሙት የሰላም ጥሪ እስካሁን በዚህ በጥሪው መሰረት ወደ እነሱ የገባል አንዳንድ የምናያቸው የልዩ ኃይል አባላት በሚል በስብሰባ አዳራሾች ቃላቸውን ሲሰጡ እያየን ነው። ምናልባት በጠበቁት ልክ እንኳን